የፈጠነ የሆነበት ደርሰና ምን መጣው ነው ተከታዩ ኑ ብያለሁ ኦኬ ተነሱ ብያለሁ ተነሱ ግማሽ መንገድ በእግሬ ሄጄ ማለት ነው አሁን ደግሞ ታክሲ እየጠበቅኩኝ ነው መንገድ ላይ ቆሜ እናቴን አፈቅሽ ከአንደኛው ታክሲ ወርጄ ሁለተኛውን ታክሲ ጠበቅኩ አይመጣም ከዛ በኋላ የሲዳማ ልጅነቴ ፈንቅሎ ወጣና አይዲዲት በሞተር ነው የመጣሁት መንከት እና ለማንኛውም እስካሁን ድረስ ላይክ ያላረገ ሰው ካለ ላይክ አድርጉ የፈጠነ ኮሜንትም ሪፖስትም ኮፒ ሊንክም አፍጥኑት በዚህ አናታችሁን ሳልሉ ጨረስኩኝ ብትሉ በቃ ሁሉንም ነገር አጠናቅቄ ያለው ታይሽ ግን ላሳያችሁ በጣም ፈልጌ ነበር በቃ ሁሉንም በጣም ቢዚ ነበር እግሬ ሁላ አብጦ ማለት ነው ምን እንዳከለ አልገባችሁ ወላሂ እና አሁን ወደ ቤት ለመሄድ የመጀመሪያውን ታክሲን የጠበቅኩ ነው ሁለት ታክሲ ነው ባይዘው የሚፈጃውና አሁን የጠበቅኩ ነው አልመጣም እስካሁን የፀሐይ ላይ ታክሲው ብታዩ የመምጣት ሐሳብ የለውምና ቆምኩና እንዴ ለምን ወካል አረግም በዛውም ብር ይቀንስልኛል ቴክኖሎጂያ አገባኝ ምን አገባኝ ታክሲ መጣ የምን ብር ነው የምን ቁጠባ ነው በቃ ሄዳለሁ god damn shit ከአንደኛው ታክሲ ወርጄ ሁለተኛ ታክሲ ሊይዝ እየሄድኩኝ ነው ታዩ ፀሐዩ ደግሞ በልቀጥ ብላ አሁን እኔ ባናቴ ገብቶ ማለት ነው ብርሃን ይወጣል እኔ ብራገባኝ ዛሬ ምን ተፈጠረ እንጃ ታክሲ የለምና ከዛ አጥቼ እስከ ግማሽ መንገድ በሌላ መንገድ ታክሲ ወጣ ከዛ አሁን I refuse to pay ሌላ የታክሲ ብር ሰው በጣም ረጅም መንገድ በእግሬ ነው የሚሄደው 2000 years later ከአንድ ሚሊዮን አመታት በኋላ ብታዩ ሰፈር ደረስኩ ግን ያወቅኩት አንድ ነገር ቢኖር ማለት ነው በጣም ጎበዝ ነኝ እሺ والله ጎበዝ ነኝ በፊልተር እንደምታዩኝ እንዳልመስላችሁ ማለት ነው ፀሐዩ ጠብቆኝ አመዳም ነው የመሰልኩት አመድ